ሴት ልጅን እንዴት እንደምታፈቅርህ እንዴት መረዳት ትችላለህ? አራት ወሳኝ ነገሮች አንዲት ሴት እንዴት እንደወደደችና እንዴት እንደማረካት ለማወቅ የሚያሳያቸው ስውር ግልጽ ምልክቶች ማስተዋል በጣም አስፈላጊ ነው። እነዚህ ዋና ዋና ነጥቦች ሴት ልጅ ላንተ ያላት ስሜት ለመረዳት ይረዳዋል። አንደኛ፣ የአይን ንክኪ እና የፊት ገጽታ። ሴት ልጅ ስትወድ በአይኖቿ ትናገራለች። ስታወራት አይንህን የምታይ ከሆነ ወይም ደግሞ አይን ላይን ስትገጣጠሙ አይኗን በፍጥነት የምትሰውር ከሆነ ይህ የማፈር የመሳብ ምልክት ሊሆን ይችላል። እንዲሁም ካንተ ጋር ስትሆን ፊቷ ላይ ደስ የሚል ፈገግታ ካልጠፋና የምትናገረው ነገር ሁሉ ወይም ቀልድ ባይሆንም እንኳን የሚያስቃት ከሆነ ስሜት እንዳላት መረዳት ይችላል። ሁለተኛ ደረጃ ላይ ያለው ደግሞ ትኩረት መስጠትና ማዳመጥ። ያፈቀረች ሴት ለምትናገረው ነገር ከፍተኛ ትኩረት ትሰጣለች። ሌሎች ሰዎች ዘንግተውት ሊሆን የሚችሉት ስለ አንተ ትንሽ ዝርዝር ነገር ወይም ለምሳሌ የምትወደው ምግብ፣ የለት ቀንህን ወይም ከዚህ በፊት ያወራው ታሪክ የምታስታውስ ከሆነ ልዩ ቦታ እንዳላት ያሳያል። ለአንተ ያላት አድናቆት ለመግለጽ አንተን በሚመለከቱ ጉዳዮች ላይ ጥያቄዎች ደጋግማ የምትጠይቅ ከሆነ ልቧ ውስጥ ገብተሃል። ሶስተኛ አብራ ለመሆን የምታደርገው ጥረት። የምትወዱ ሴት አብራ የምታሳልፈው ጊዜ ትፈልጋለች። ካንተ ጋር ለመሆን ምክንያቶች ትፈጥራለች። ለምሳሌ ስራ በዝቶባት እንኳን 5 ደቂቃም ቢሆን ላገኝት ልትል ትችላለች። በስልክም ቢሆን ቀድማ ሰላምታ የምትልክልህ እንዴት ዋልክ ብላ የምትጠይቅና ወሬ እንዳይቋረጥ ጥረት የምታደርገው ከሆነ ይህ ማፍቀር ምልክት ነው። አራተኛ ቅናትና ጥበቃ። በቀጥታ ባታሳይ እንኳን ከሌሎች ሴቶች ጋር ስትሆን ወይም ስለ ሴት ስታወራ ባህሪዋ ሊቀየር ይችላል። ይህ ማለት የምትቆጣ ወይም የምትጨቃጨቅ ማለት ሳይሆን በንግግሯ ውስጥ አንተን ማጣት ስጋት ወይም ትኩረት የመፈለግ ስሜት ይንጸባረቃል። እንዲሁም የአንተ ደህንነት የሚያሳስባትና በከባድ ጊዜያት ከጎን ለመሆን የምትሞክር ከሆነ በእርግጥም ታፈቅራለች። ጠቃሚ ማሳሰቢያ፣ እያንዳንዱ ሰው ስሜቱን የሚገልጽበት መንገድ የተለያየ ስለሆነ እነዚህ ምልክቶች ከጠቅላላ ባህሪው ጋር በማገናኘት ማየት ብልህነት ነው። እርግጥ ነው በተጨማሪ እነዚህ ነጥቦች በማስተዋል የልብ ትርታ በደንብ መረዳት ትችላለህ። አምስተኛ አካላዊ ቋንቋ። አንድ ሴት ስትወድ ሳታውቀው ወደ አንተ ትጠጋለች። ለምሳሌ ስትቀመጡ ወደ አንተ አቅጣጫ ዞር ማለት፣ ስትናገር እጆቿን ወይም ፀጉሯን ደጋግማ ማስተካከል፣ ሳታስበው እጅን ወይም ትከሻ መንካት። እነዚህ ድርጊቶች ሳታውቀው በአንተ ዙሪያ ምቾቶች እንደሚሰማትና እንደሚቀርብ የሚያሳዩ ናቸው። ስድስተኛ አስተያየትና ምክር መጠየቅ። በህይወቷ ውስጥ ለምትወስናቸው ውሳኔዎች ያንተ ሀሳብ የምትጠይቅ ከሆነ ትልቅ ቦታ ሰጥታታል ማለት ነው። ስለ አለባበሷ፣ ስለ ስራዋ ወይም ስለ ወደፊት እቅዷ ምን ይመስልሃል ብላ የምታማክር ከሆነ ያንተ አመለካከት ለእሷ በጣም አስፈላጊ ነው። ይህም ትልቅ የሆነ መከባበርና ፍቅር መኖር ያሳያል። ሰባተኛ ለየት ያለ እንክብካቤ። ከሌሎች ጓደኞቿ በተለየ ሁኔታ ለአንተ ልዩ ጥንቃቄ ታደርጋለች። ለምሳሌ የታመምክ ቀን ደጋግማ መደወል፣ የሚከፋ ነገር ሲኖር ቀድማ መረዳት፣ የምትወዳቸውን ትንንሽ ነገሮች ገዝታ ሰርፕራይዝ ማድረግ። ይህ አይነት አናታዊ መስል እንክብካቤ ሴቶች ለሚያፈቅሩት ሰው ብቻ የሚያሳዩት ጥልቅ ስሜት ነው። ስምንተኛ ስለ አንተ ለቤተሰብ ለቅርብ ጓደኞች ማውራት። ጓደኞቿ አንተን ሲያዩ ስለ አንተ ብዙ ሰምተናል የሚሉ ከሆነ እሷ ሁሉ ጊዜ ስለ አንተ እንደምታወራው ግልጽ ነው። አንዲት ሴት የምትወደውን ወንድ ለቅርብ ሰዎች አታስታውቀውም ወይም ስለ እሱ አታወራም። ስም በጓደኞቿ ዘንድ የታወቀ ከሆነ ልቧ ውስጥ ትልቅ ስፍራ አለህ። እነዚህ ሁሉ ምልክቶች በአንድ ጊዜ ላይታዩ ይችላሉ፣ ነገር ግን አብዛኞቹ በተደጋጋሚ ካስተዋልክ ስሜቷ እውነተኛ መሆኑን እርግጠኛ መሆን ትችላለህ። ለመሆኑ ከሷ ጋር ያለህ ግንኙነት በአሁኑ ሰዓት በምን ደረጃ ላይ ነው? ለምሳሌ ጓደኛሞች ናችሁ ወይስ አዲስ ትውውቅ? በፍቅር ግንኙነት ውስጥ ሴት ልጅ ያላትን ስሜት ይበልጥ ለመረዳት የሚያግዙ አንዳንድ ወሳኝ ነጥቦችን እጨምርልሃለሁ። ያንተ ደስታ የራሷ ማድረግ። አንተ ስትደሰት አብራ የምትፈነጥዝ፣ ስታዝን ደግሞ ከልቧ የምታዝን ከሆነ ስሜቷ ጥልቅ ነው። ያፈቀረች ሴት ያንተ ስሜት በቀጥታ ይገባባታል። ለምሳሌ ያሳካው ትንሽ ነገር እንኳን ለእሷ ትልቅ ስኬት ሆኖ ይታያል። ይህ የሚያሳየው ህይወቷ ካንተ ጋር እያቆራኘችው መሆኑ ነው። የወደፊት እቅዷ ውስጥ አንተን ማካተት። ስለ ወደፊት ህይወቷ፣ ስለ ጉዞ ወይም ስለሚቀጥለው ዓመት
እቅዷ ስታወራ እኛ የሚል ቃል የምትጠቀመው ከሆነ ወይም አንተ አብረሃት እንደምትኖር በሚያሳይ መልኩ የምታወራ ከሆነ የረጅም ጊዜ ፍላጎቷ እንዳላት ማሳያ ነው። የዛሬ ዓመት እኮ እዚህ ቦታ አብረን እንሄዳለን አይነት ንግግሮች ካንተ ጋር የመቀጠል ፍላጎቷ በግልጽ ያሳያሉ። ድግመትህን፣ ስህተትህን በግልጽ ማሳለፍ። ማንም ሰው ፍጹም አይደለም። ነገር ግን የምትወድ ሴት ድግመቶችን እያወቀች እነሱን ለመቀበል ለማረም ትሞክራለች። ጥቃቅን ስህተቶችን አጋና ጠብ ከመፈለግ ይልቅ በሰከነ መንፈስ ልታረጋጋ ትመርጣለች። ያንተን ማንነት ባለበት ሁኔታ የምትቀበል ከሆነ ይህ እውነተኛ ፍቅር መግለጫ ነው። የመከላከያ ግድግዳውን ዝቅ ማድረግ። ሴቶች ለማንኛውም ሰው የውስጥ ምስጢራቸውን ወይም የሚያስፈራቸውን ነገር አያወሩም። ለሷ ብቻ የምታውቀው የግል ታሪኳን፣ የልጅነት ትዝታዋን ወይም የወደፊት ስጋት የምታካፍል ከሆነ በአንተ ላይ ሙሉ እምነት አላት ማለት ነው። ልቧን ከፍታ ምስጢሮቿን ታካፍላለች። አንተም በምላሹ ልቧን እንድትረከብ እየጋበዘች ነው። እንደ አንድ ወንድ ምን ታስባለህ? እነዚህ ነጥቦች ውስጥ በእሷ ላይ በብዛት የምታስተውለው የትኛውን ነው? ቆይታችን አሪፍ ይመስለኛል። ሰው ለሰው ነኝ። ሌላ ጊዜ አሪፍና ለየት ያሉ ሀሳቦችን ይዤላችሁ እንድመጣ ይህን ዩቲዩባችን ሰብስክራይብ እና ሼር በማድረግ እንድታበሩኝ ስል በሰው ለሰው ስም ጠይቃለሁ። ወዳጆቼ ቸር ሰንብቱልኝ።